ትዳር፣ ሴትነት፣ የፍቅር ሱስና የውድቀት አዙሪት። ሚስት በነበርኩባቸው የመጨረሻዎቹ ዓመታት በተለይም ትዳሬ ይዳን አይዳን ባለየበት የሽግግር ወቅት ተገቢ ባልሆኑ የጾታዊ ግንኙነት ንክኪዎች ውስጥ አልፌያለሁ። ወደ መለያየት እየተንደረደርን ከነበርንበት ሰሞን አስቀድሞ ጥቂት ገጠመኞችም እንደዚያው። እንደውም ለተወሰነ ጊዜ እንደ ልክፍት በሆነ ደረጃ የፍቅር ስሜት ጡዘት ሱሰኛ ሆኜ ነበረ። ከነባር ሞራል አቋሜና ቀጥሎም ከደረስኩበት መንፈሳዊ መርህ በተቃራኒ በዚህ ወጥመድ ተይዤ ራሴን ደጋግሜ ያገኘው ነበረ። ይህ በሌላ ቋንቋ እግዚአብሔር ባሰበልኝ እርሱን የመምሰል ጎዳና እንዳልጓዝ ጠላት በውድቀት አዙሪት ውስጥ ለዓመታት ተጠፍሬ እንድቆይ ያደረገበትና የሕይወቴን ፍሬያማነት የተጻረረበት ክፉ ስልቱ ነበርም። ጌታን እከተላለሁ ብዬ ከወሰንኩበት ጊዜ ጀምሮ የእውነተኛ ድህነት መሰረት የሆነውን ጸጋን በደንብ ሳልረዳም በፊት ፍላጎቴ ጌታን እንደ ቃሉ በፍጹም ልብና መሰጠት ለመታዘዝ ነበረ። በሚያስገርም ሁኔታ ወደ እምነት መንገድ ከመምጣቴ በፊት በዚህ ጉዳይ ብዙ ትግል አልነበረብኝም። በድንግልና ያገባው ከመጽሐፍ ቅዱስ መረዳት የተነሳም ባይሆን እውነተኛና ዘላለማዊ ፍቅር በወንድና በሴት መካከል ሊኖር እንደሚችል ከነበረኝ እምነት፣ የዋህነትና ተስፋ የተነሳ ከአንድ ወንድ በላይ እርቃኔን አያየኝም የሚል አቋም የነበረኝ ሴት ነኝ። ከመጀመሪያውም ለአቅመ ሔዋን ከደረስኩበት ጊዜ ጀምሮ የፍቅር አድናቂ የሚባሉ ሰዎች አይነት ነበርኩ። የፍቅርን ስሜት የምወድና የምፈልግም ነበርኩ። ሆኖም ግን አካላዊ ወደ ሆኑ ግንኙነት ለመግባት የማልደፍርና የምጠነቀቅ ነበርኩም እስከ ኋለኞቹ ዓመታት ድረስ። በግል የሐሳብ ምልልሴና በቅርቤ ካሉ ጥቂቶች ጋር ምናልባትም የፍቅር ሱሰኞች የሚባሉት አይነት የነበርኩ ሳሎን እንደማልቀር ተናግሬ ያውቃለሁ። በተለይም በመጀመሪያ የመቀራረብ ጊዜ ውስጥ የሚፈጠረውን ከፍተኛ የስሜት ድምቀትና አዲስን ሰው በፍቅር ስሜት ውስጥ ስናውቅ ያለውን አስማጭ ጊዜያዊ ደስታ ያለ ልክ ወደው ነበረ። አዲስ ዓለም በመተዋወቅ ውስጥ ያለውን የአሳሽ ደስታና ጉጉት ተከትዬ ጥቂት የማይባሉ የጾታ ተቃራኒዎችን ሕይወት ጎብኝቼ ወጥቻለሁ። ጭንቁ አሰሳውን አጓጉ የሚያደርገው እርግጠኛ ያለመሆን ስሜት በነገሮች ግልጸኝነት ሲረግብ ነው። መስጦኝ የሰነበተውን ሰው ለመጀመሪያ ጊዜ ያለምንም አጋዥ ስሜት ስመለከተውና ከማንም የተለየ እንዳልሆነ ሳስተውል የሚፈጠረው ጭርታና ባዶነት ከባድ ነበርም። እወድ የነበረው ራሱን መውደድን ስለነበርም አብሮኝ ካለው ሰው ትክክለኛ ማንነት ጋር የምተዋወቀው ሲያክለፈልፈኝ የቆየው ስሜት መጥፋት ሲጀምር ነው። መልካቸውን እንኳን አጣርቼ የምመለከተው ያን ጊዜ እንደሆነ አስታውሳለሁ። ውስጤ ለጓጓለት ስሜት ሲል ካክቦና ኳኩሎ የተቀበለው ሰው ስሜቱ በረገበ ጊዜ እርቃኑ ይገለጥና ከዚያ ሰው ጋር የሚያስቀጥለኝ አቅም አጣለው። እውነት ሳይሆን ወረት እንደሆነ በደረስኩበት ጊዜ ሁሉ ትክክለኛውን ግንዛቤን እስካገኝ ድረስ የነገሩን ገለባነት በመጋፈጥ ከጊዜያዊነቱ የተነሳ የጠለቀን ትርጉም በመፈለግ ፈንታ ከሚቀጥለው ሰው ጋር የተሳካ እንደሚሆን ተስፋ በማድረግ ደጋግሜ የፍቅርን ስሜት ከፍታና ዝቅታ አይቻለሁ። ነገሩ የምስኪኖችን ድካም የጅላ አፍቃሪዎችም አለማወቅ ነው። እንደኔ ደግሞ ከነርሱ አንዷ ነበርኩ። ከዚህ ድካም ከጌታ የተነሳ አርፌያለሁ የምልበት ወቅት ከመምጣቱ በፊት ረዘም ላለ ጊዜ አርፌ የቆየሁት በትዳር ውስጥ በነበርኩባቸው የመጀመሪያዎቹ ዓመታት ነበረ። የልጆቼ አባት ከሆነው ከላቃቸው መንግስቱ ጋር የፍቅር ግንኙነት ከመጀመራችን በፊት በነበሩኝ ጥቂት አጫጭር ግንኙነቶች ሁሉ የግንኙነቶቹ ጅማሬ ተቆጣጣሪና ፈጻሚም እኔ ነበርኩ። ላቃቸው እንዲህ ላለው ጨዋታ የተመቸ አልነበረም። ስሜታዊነት የራቀውና የሚያደርገውን ሁሉ አስቦና ወስኖ ያደርግ የነበረ ሰው በመሆኑ የሰጠውትን ገጸ ባህሪ ለመጫወት ፈቃደኛ አልነበረም። የሚፈልገውን የሚያውቅ አዎና አይ ያለው በማንኛውም ሰዓት ራሱን ለመሆንና እውነትን ለመናገር ፍርሃት የሌለበት በመሆኑ ላምነው እንደምችል ተረዳው። ከእርሱ በፊት እንደለመድኩትና ልነዳውና ቀላቅዬ የማስኬድ ምናባዊ ጡዘት ውስጥ ልጨምረው ባለመቻሌ እንደ ልማዴ በቅዠት ሳይሆን ከአክብሮት ጋር
የእውነት እንደምወዱ ሆኖ ነበረ። ከዚህም የተነሳ ከእርሱ ጋር በተመጣጠነ እርምጃ ለመሄድና ግንኙነትን በይፋ ለመጀመር የአመታት ጉዞን ፈጅቶ ነበረ። ከመቼው ይዞኝ ከመቼው እንደሚለቀኝ ግር ይለኝ የነበረውም የፍቅር ስሜት እርሱ እንደፈለገ እንጂ እኔ እንደፈለግኩ ሁሉ ላደርገው የሚችለው ሰው ባለመሆኑ ምክንያት በንፋስ ሳይወሰድ ቀረ። በተረጋጋ መንፈስና ጤነኛ በሆነ ሁኔታ ለጥቂት ጊዜያት አብረን ከቆየም በኋላ እንደ ሰው ሳይሆን እንደ ራሳችን ደጋሽም ተጋባዥም ዳሪም ተዳሪም ራሳችን በነበርንበት መንገድ ተጋባን። አብረን መኖር ከጀመርንበት በኋላ እውነተኛ መዋደድን ተዋወቅኩ። ብዙ የተለፋበትና እውነተኛ ፍቅር የነበረበት ትዳር በመለያየት መደምደሙ ያሳዝናል። ስለዚህ ባሰብኩ ቁጥር እናቴ ከራሷ ሕይወት ጋር አያይዛ ልጅነት የሚጎዳውን ያህል ጠላት የማይጎዳ የምትለው አባባል ይታወሰኛል። እኔ የ21 ዓመት እርሱ ደግሞ የ23 ዓመት ወጣቶች እያለን ነበር የተጋባ ነው። ልጅነታችንና አመፀኝነታችን ለረጅም ዓመታት ትዳር የሚባለውን ተቋም በአግባቡ እንዲሰራ ያደረግነው ተሞክሮ ከታላላቆቻችን በመውሰድ ለጋብቻችን አስተማማኝ መሰረትን በእውቀት እንዳንጥል ምክንያት ነበረ። ሁለታችንም ባህላውያን ያልነበርንና ባህላዊ ናቸው ብለን ለምናስባቸውም ሰዎች የጋራ ንቀት የሚሰማን ነበርን። ከዚህም የተነሳ ከእርሱ ልንማር እንችል የነበረውን የጋብቻ ጥበብ መማር ሳንችል ቀርተናል። ምንም አይነት ባህላዊ ይዘት በሌለው መንገድና እንደውም ባህልና ማህበረሰባችን ከፍ አድርጎ የያዘውን ልማድ ተግባሪ የመሆን ግዴታ እንደሌለብን ለማሳየት በተለምዶ ሚስቱ ነጭ ሙሽራው ጥቁር በሚለብስበት አይነት ዝግጅት እኔ ጥቁር እርሱ ደግሞ ነጭ ለብሶ ተጋባን። ከላይ እንደጠቀስኩት አንድም ተጋባዥ አልነበረም። ምስክርም ካለ እግዚአብሔር ብቻ ነበረ። ለጋብቻችንም ማረጋገጫ ህጋዊ ፍርርም አልነበረንም። ቃላቸውን የማያምኑ ፍቅር የማያውቁ ሰዎች ልምምድ እንደሆነ በጋራ አስበንና ንቀን ተው ነው። በቃ ባህላዊ ነገር ላይ በአንድ ልብ አመጽን። ያስኬዳል ባልነው መንገድ ትዳርን ጀመር ነው። ሰው የሚያደርገውን ሁሉ ያለ ጥያቄ የሚያደርጉ ወጣቶች አለመሆናችንን ብንወደውም በአንዳንዱ ነገር ብዙሃኑን ብንመስል የምናተርፍበት ብዙ እንዳለ አስተውለን ቢሆን ኖሮ መልካም ነበር እላለሁ። ይህና ፈጥነን ብስለት ያልደረስንባቸው ሌሎች የህይወት አቅጣጫዎች የፈጠሩት መጎዳዳት እንጂ አለመዋደድ ለመለያየታችን ምክንያት አልነበረም። ላቃቸውን ካወቅኩና አብሬው በትዳር መኖር ከጀመርኩ በኋላ ለኢየሱስ ትምህርት እስከወሰድኩበት ጊዜ ድረስ የጊዜው አምላኮቼ ኪነ ጥበብና ራሱ ላቃቸው ነበሩ። ከኢየሱስ ትምህርት ጋር በተዋወቅኩ ጊዜ ጌታ ቦታውን ወሰደ፣ ትኩረቴም በእርሱ ተወሰደ። በሚያሳዝን ሁኔታ በዚያ የመንፈሳዊ ለውጥ ውስጥ ሳልፍ ባሌ በተመሳሳይ ጉዞ ውስጥ አብረውኝ ከነበሩት ጋር ይሆን ጀመረም። ፍጹም መያያዝ የነበረው የኔና የላቃቸው ግንኙነት መጠነኛ ክፍተት ተፈጠረበት። በግንኙነታችን መካከል የተለመደ የነበረው እንደ ፈጠራ ባለሙያነቴ ያስፈለገኝና እንደ በጓየው የነበረው የጊዜ ነፃነት አስፈላጊ ከሆነው በላይ ሊሆን ጀመረ። ያኔ ነፃነቱ ስለተመቸኝና ወደፊት ሊፈጠር የሚችለውን ችግር ባለማወቄ በወቅቱ በወደውም አንድነታችን የጎዳና ርቀትን በመካከላችን የፈጠረ ነገር እንደሆነ እረዳለሁ። ለባሌ የነበረኝ የተገለጠ ፍቅርና በባህሪ ታማኝና ግልጽ መሆኔ በግንኙነታችን ላይ የመጡት አይነት ችግሮች መቼም ይመጣሉ ብሎ የሚያስጠረጥር አልነበረም። የድካሜ እንግልት የከፋ የሆነውና ስጠመድ ስታገል ሳመልጥና ሳገግም ያለውን ሂደት የደጋገምኩበት አዙሪት የናኘው ከእምነት አንጻር እንደ ልቤ እንደ ስጋዬ ፈቃድ እንዳልሆነ የሚገድበኝ ነገር ከመኖሩ ጋር ባለው ግጭትና የስሜት ትንቅንቅ ነበረ። ቀረብ ባሉ ዓመታትም እምነቴንና ማንነቴን በሚጨቁን ሁኔታ ተገቢ ያልሆነውን አድርጌ የማውቅባቸው አጋጣሚዎች ሁሉ መጨረሻቸው ክፉ ድብርት እንደነበር አስታውሳለሁ። ውይ ለዚህ ነው እንዴ ለሚያስብል ጨካኝ ቁጭት አሳልፎ የሚያጋልጥና በክስረት ስሜት ለሚዋጋ ፍጻሜ አሳልፎ የሚሰጥ ድካም ነበረ። ነገሩ ይሰጠኝ ከነበረው ጊዜያዊ ደስታ ይልቅ ሲያልፍ የሚሰማኝ ጥልቅ ጸጸት እጅግ ብርቱና ችግሬ ምንድነው በሚል አስጨናቂ እንቆቅልሽ ውስጥ የሚጥለኝ ነበር። መዘዙና በንክኪዎቹ ውስጥ የሚፈጠረው ብዙ የልብ መሰባበርም የራሱን ዋጋ የሚያስከፍል ነበር። ድንገት መጥቶ ዓለሜን አፈፍ ያረግ የነበረው ድካም ወረቱን ሲጨርስ ወይም መቀወሴ ለእውነተኛ ንስሐ ካበቃኝ በኋላ ቁጭቴን የከፋ የሚያደርገው ለጌታ ካለኝ ፍቅርና እርሱንም እንደ ቃሉ በእውነት
ለመከተል ካለኝ መሻት ጋር በምንም አብሮ ሊሄድ የማይችል ድካም መሆኑ ነበረ። አይደለም ዝሙትን የመሰለ በገዛ ስጋ ላይ የሚደረግ ትልቅ ኃጢአት በተለምዶ ቀላል ተደርጎ የሚቆጠሩና በድፍረት የምንለማመዳቸው ከመሆናቸው የተነሳ የእግዚአብሔር ቃል ያልከለከላቸው የሚመስሉትን ትንንሽ ስህተቶች እንኳን ሳይቀር ላለመፈጸም የምጠነቀቅ ሴት ነበርኩ። ጌታን ለመታዘዝም እንደደረስኩበት መረዳት ለራሴም ይሁን ለልጆቼ ሳልሳሳ በኑሮዬ ዋጋን የምከፍል ነበርኩ። መቼም ቢሆን ያለ ወቀሳ መተላለፌን አቅልዬ ሁለት ህይወትን በልበ ሙሉነት ስኖር አላስታውስም። ያኔም ይሁን አሁን ከራሴም ሆነ ከሌሎች የኢየሱስ ተከታዮች የደቀ መዝሙርነት ማስረጃ በህይወት የመገለጥና አግባብነት አጥብቄ የማምንና ለዚህም የምተጋ የመተላለፍ ዝንባሌን በማስተዋል ጊዜም በፍቅር ለመገሰጽ የማልፈራ ነኝ። በቀላሉ ከድካሚ መላቀቅ ግን የቻልኩ ሴት አልነበርኩም። እንደሆንኩ ከምረዳውና ሰዎችም ናት ብለው ከሚቀበሉኝ ሴት ማንነትና እምነት ጠበኛ የሆነውን ችግር ለመላቀቅ ነፃ የመውጣት ጸሎት ሊደረግልኝ ተሞክሮ ነበረ። የኔ ነፃ መውጣት ግን የሆነው በቅጽበት ሳይሆን በሂደት ነው። የማይቋረጠው የእግዚአብሔር እርዳታ እያለፈ ያንገላታኝ ከነበረ የውድቀት አዙሪት በአንዴ ሳይሆን በአመታት ጉዞ ውስጥ እያስተማረና እያሳደገ ነፃ አውጥቶኛል። ለትዳሬ መፍረስ ምክንያት ከሆኑ ዋና ነገሮች ውስጥ አንዱ ይህ ድካም የፈጠረው ተደጋጋሚ ቀውስ ነው። ይህን ስል በየዕለቱ ፈጽመው የነበረ በደል ነበር ለማለት ሳይሆን ለተወሰኑ አመታት በየሆነ ጊዜ ከውድቀት ጋር ቀጠሮ ያለኝ ይመስል ደጋግሞ ያገኘኝ ድካም እንደነበረ ለመግለጽ ነው። ይሄ ድካም በብዙ ያጠፋውበት ያፈርኩበትና የተጎዳውበት ድካም ነው። ነገር ግን በኔ ህይወት በዚህ ድካም የወደቅኩባቸው ገጠመኞች ባይኖሩ አዳኝ የሚያስፈልገኝ ምስኪን ሴት እንደሆንኩ ተገንዝቤ ከእግዚአብሔር ጸጋና ክርስቶስ በመስቀል ከሰራው ውጭ ምንም ልመካበት የምችል መልካምነት የሌለኝ ምስኪንና ጎስቋላ ሰው መሆኔን በመረዳት እውነተኛ እረፍት ባገኘው ነበረ። ወደ ውስጤ ለመመልከት ራሴን ለመፈተሽና በማንነቴ ላይ ተግቼ ለመስራት እንድሰጥ የሚሆነው በዋናነት ከዚህ ድካም ጋር ከገጠምኩት ግብግብ የተነሳ ነበረ። ሰው ሁሉ ይማር ዘንድ በውድቀቱ ይለፍ ማለት ተገቢ ባይሆንም እኔ እንደነበርኳት ሴት ላሉ ሌሎችን በውድቀታቸው ምክንያት ለሚንቁና ለሚጠየፉ ሰዎች እኛም እንደምናቃቸው ሰዎች ያሉ ደካሞችና ኃጢአተኞች መሆናችንን ለመረዳት ከውድቀት ውጭ መንገድ አይኖርም። ትምክህትም በተፈጥሮ ውድቀትን ያስከትላልና ባጠፋኋቸው ጥፋቶች ባልኮራም ከነርሱ የተነሳ ስለ ራሴም ሆነ ስለ ሰው እንደማር ስላገኘሁት እድልና በመውደቅና በመነሳት ውስጥ ስለሆንኩት የተሻለ ሰው ግን ሁልጊዜም አመስጋኝ ነኝ። ስራው ይቀጥላል። በቅርቡ ከ30 ዓመታት በላይ የሆነው የ1983ን ሁኔታ እንዳስታውስ ሆኜ ነበር። ይህም የሆነው ተከስቶ በነበረው የፌዴራል መንግስትና የህወሓት ጦርነት ወቅት የጦርነቱ መራዘምና መወሳሰብን ተከትሎ የሀገራችን ጠቅላይ ሚኒስትር ሁሉም ሰው ራሱንና አካባቢውን እንዲጠብቅ ካስተላለፉት መልእክት በኋላ ነበር። ጦርነቱ አሳዛኝና አስጨናቂ መሆኑ አዲስ ባይሆንም ያም መልእክት በሰማው ጊዜ ግን በደርግ ውድቀት ወቅት ያሳለፍኩትን ከፍተኛ የስጋት ጊዜ አስታውሶኝ ነበር። የሚመሩንና ልንሰጋ ስንል የሚያበረቱን ራሳቸው የመናወጥና የመረበሽ ስሜት በግልጽ ሲታይባቸው ከእግዚአብሔር በታች በምድር ጠባቂዎቻችን ናቸውና በህዝብ ላይ የሚፈጥረው ያለመረጋጋት ስሜት ከፍተኛ ነው። አስጊ ሁኔታዎች እንዳንዣበቡ በተሰማ ጊዜ ሁሉ ለክፉ ቀን እንድዘጋጅ አጥብቃ የምትነግረኝን የእናቴ ምክር ለመጀመሪያ ጊዜ ተግባራዊ ለማድረግ ተገደድኩ። ቤቢዬ፣ ሰሞኑን ጥሩ ነገር አይሰማም። እባክሽ ግድ የለሽ አትሁኚ። ውሃ፣ ደረቅ ነገሮችና ጥራጥሬ በርከት አድርገሽ ሸምተሽ አስገቢ በማለት
ኮሽ ባለ ቁጥር የማሳሰቢያ ጥሪ የምታደርሰኝን የእናቴን ምክር ለአደጋ ጊዜ የሚሆንን ግብይት በመፈጸም ታዘዝኩም። ወደ ቤት ገብቼ ከባል ጥበቃ ውጭ ልጆች ይዛ እንደምትኖር ሴት ቤተሰቤን መከላከል ቢያስፈልገኝ ምን አለኝ ብዬ ጠየቅኩ። ስለኔም ሆነ ስለምወዳቸው ሁሉ የአምላክን ጥበቃ ታምኜ የምኖር እንጂ አካላዊ ለሆነው ጥበቃ መሳሪያን የታጠቅኩ ወይም ልዩ ጠባቂን የሰየምኩ አልነበርኩም። ይሆን ብዬ ጠረጥር እንደነበረው ፍጹም ሰላማዊት እንዳልሆንኩና ከቤተሰብ የደህንነት አንጻር ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግመህ አዙርለት የሚለውን ቃል ከዚህ ቀደም አስብ እንደነበረው በማንኛውም ሁኔታ ውስጥ በቀጥታ ተግባራዊ ለማድረግ የሚቻል እንዳልነበር ተማርኩም። መሰል ጊዜያት ከሚደረግ የሸመታ ዝግጅትና ጸሎት በተጨማሪ ራሴንና ቤተሰቤን እንዴት እንደምጠብቅ ማሰብ ጀመርኩ። ከሳሎን ቤት ጋር ተያይዞ ባለው ክፍት ወጥ ቤት መደርደሪያ ላይ ከሚገኘው የቢላዋ ማስቀመጫ ውስጥ ተለቅ ያለውን ስለታማ ቢላዋ አውጥቼ አየሁት። ምናልባት ሁኔታ ካስገደደ ልጠቀመው ግድ ይለኝ ይሆን ስላሰብኩ ገረመኝ። ራሳችሁንና አካባቢያችሁን ጠብቁ በሚለው የጠቅላይ ሚኒስትሩ ንግግር በኩል በብዙዎቻችን ላይ በገባው የመሸበር ስሜት ምክንያት እንደዚያ እንዳስብ ሆኜ እንጂ ማን እንዴትና መሰል ጥያቄዎች በሰዓቱ አልመጡልኝም ነበረም። ብቻ ግዝፈቱ ተመጣጣኝ ባይሆንም ጌታችን ኢየሱስ ክርስቶስ በመጨረሻው ዘመን ስለሚኖረው መከራ ሲያስተምር የተናገረውን በዛች ወራት ለእርጉዞችና ለሚያጠቡ ወዮላቸው የሚለውን ቃል አሰብኩ። እንደዚህ ያለ ስጋት በሚጫጫንን ሰዓት ነገሩን የበለጠ አሰቃቂ የሚያደርገው የራሳችን የደህንነት ጉዳይ ሳይሆን የምንወዳቸውንና ከራሳችን ይልቅ የምንሳሳላቸው ልጆቻችን አደጋ ላይ መውደቃቸውን ስለምናስብ ነው። እየሆነ ያለውን ነገር ለልጆቼ በሚገባ ቋንቋና ምናልባትም ለሀገራቸው ያላቸውን እይታ በሚያበላሽ መንገድ ለማስረዳት ሞከርኩም። ያን እያረኩ ያለው ግን በተለይም እኛ እንዲህ ነን እነርሱ እንደዚያ ናቸው በማለት ሳይሆን ሁሉንም ሰው በእኩል በሚያይ ለሁሉም እኩል በሚቆረቆር እይታ ያሳደግኳቸው ነበሩና እያንዳንዱን የሀገራችን ሁኔታ ለኔ በገባኝ መጠን ላስረዳቸው ስሞክር በነገሩ ላይ የነበራቸው ንጹህነት በመረጃ ሲገፈፍ አየሁት። የተለየን እውነታ ለእነርሱ ተመኝቼ ነበርና አዘንኩ። እናቴ እኛን ከአደጋ ለመታደግ ወደ መሸሸጊያው ምድር ቤት ውስጥ ስትነዳን ይሰማኝ እንደነበረው አይነት ስሜት ልጆቼን እየተሰማቸው እንዳለ ገባኝ። አዲሱ ትውልድ የጦርነት ትዝታ ባይኖረው ወይም እንዲህ ባለው ሁኔታ ማለፍ ግድ ባይሆንበት አገራዊ ፍቅሩም ሆነ የጀግንነት አረዳዱ ከደም መፋሰስ ጋር ባልተገናኘ መልኩ እንዲሆን የነበረኝ ምኞትና ጸሎት ለጊዜው እንዳልተሳካም ተሰማኝ። ራሴንና ልጆቼን ስለመጠበቅና በዚህ አንጻር ስለመዘጋጀት ማሰብ ግድ በሆነብኝ ጊዜም ከጦርነት ቀጠና በቅርብ ርቀት ላሉ ወላጆችና ለልጆቻቸው ከዚህ ቀደም ተሰምቶኝ ከሚያውቀው በላይ ርህራሄ ተሰማኝ። ስለ እነርሱም በጣም አዘንኩም። ጨቅላ ህፃናትን ይዘው ከቦታ ቦታ በጦርነት ስጋትና በአሸባሪዎች ትንኮሳ ምክንያት የሚፈናቀሉትን ሚስኪን እናትና አባቶች አሰብኩም። አይናቸው እያየ ወላጆቻቸው ፊት ለፊታቸው የተረሸኑባቸውን ከኔ ልጆች ጋር እኩል ሰብአዊ ዋጋ ያላቸውን ብዙ ነፍሳት አሰብኩም። ልጆቻቸውና ሚስቶቻቸው በታጠቁ አመፀኞች ሲደፈሩ ማስጣል ያልቻሉትን አባወራዎች ስብራት አሰብኩ። ከኔና ከቤተሰቤ በባሰ አደጋ ላይ ስላሉ እንደተለመደው እንባዬን ከጸሎት ጋር አፈሰስኩ። በተደጋጋሚ በአገር ጉዳይ ላይ ከጸለይኩት አንጻር የማየው የነገሮች መባባስን እንጂ እንደ ልመናዬ ሰላምና ደህንነት ባለመሆኑ በጸለይ ደክመኝ ጀምሯል። እግዚአብሔር አይደለም በጾም በብዙ እንባና ራስን በማዋረድ የምንገልጸውን ጸሎት በመኝታችን ጋለል እንዳለን በድካም ውስጥ በእንቅልፍ ልባችን ሳይቀር በተወሰኑ ቃላት በእምነት የምንጸልየውን ጸሎት እንደሚሰማ አውቃለሁ። በዚህ ጉዳይ ግን ስለምን መልስ ዘገየ በማለት አስብ ጀመር። ለብዙ አስርተ ዓመታት ስለተወለዱባት ምድር የማለዱ ብዙ ጸሎተኞችን ሳስብ ደግሞ የበለጠ ጥያቄ የሚፈጥር ሆኖ አገኘው። በእርግጥ እግዚአብሔር ከብዙ እኛ ካላወቅነው የባሰ ሁኔታ እንደጠበቀና እንደታደገን አምናለሁ። የጠፋውን የሰው ሕይወትና የተፈጠረውን በህዝቦች መካከል ያለ መለያየትና መከፋፋት ሳስብ ግን በጣም አዝናለሁ። የሚከተለው አጭር መልእክት በጥር 2010 ዓ.ም ተጽፎ በማስታወሻ ደብተሬ የቀረ ነው። ጽሑፉን በጊዜው እንዳላጋራው የከለከለኝ ምክንያት በእርግጥ ባላስታውስም በወቅቱ በሀገራችን ከነበረው ፖለቲካዊ ውጥረት ጋር በተያያዘ በውስጥ የነበረው መልእክትና ሐሳብ የሚከተለውን ይመስል ነበረ።
እኔና እንደኔ ያሉት የፍቅር ተከታታዮች ፍቅር ለነገር ሁሉ መነሻና ምክንያት እንደሆነልን ሁሉ አገራዊ ጉዳዮችንም የምናስተናግደው በፍቅር ውስጥ ነው። ፍጹሚቱ መንግስት የእግዚአብሔር መንግስት ብቻ መሆኗን ተረድተን ራሳችንን ለዘላለሙ ንጉስና ለስርዓቱ የምናስገዛ በዘላለማዊ የሀገራችን መንግስት ስርዓት ቀዳሚ በሆነው በፍቅር ህግ ሰዎችን ሁሉ ያለ ልዩነትና ያለ ቅድመ ምክንያት ለመውደድ የምንሰለጥነን። በመጽሐፍ ቅዱሳችን ላይ ተጽፎ እንዳለው ጻድቅ የለም አንድስ እንኳን፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳን የለም። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። የዘላለም መንግስትን መብት ያገኘነው በመልካምነታችንና አሟልተን በተገኘነው ጽድቅ ሳይሆን ሰዎችን የሚወድ ስለወደደን ብቻ እንደሆነ አሳይቶናል። ሰዎችን የሚወድ ስለወደደን ብቻ እንደሆነ እያስተዋልን እኛም እንደተወደድነው እንደኛው መልካምነት የሚጎላቸውን ያለምንም ቅድመ ሁኔታ የመውደድ ግዴታ ተቀብለናል። ስለዚህ ቢያንስ በመሰረታዊ ሰብአዊ ፍቅር ሰዎችን ሁሉ እንወዳለን። እየወደቅንና እየተነሳን ዓላማችን በሆነው በዚያ በፍቅር መንገድ ላይ ጸንተን እንመላለሳለን። ሲያቅተን ኃይልን ወደሚሰጠው እንጮኻለን። አቅምን ተቀብለን እንበረታለን። ዜጋ እንደሆንበት መንግስት ስርዓትና እንደተወለድንበት ቤት ማንነት በጸጋ ሁሉን እንወዳለን። ወደ ኋላ ተመልሼ ይህን መልእክት ሳነብና ጸሎቴ ምን ያህሉ ተመልሷል ብዬ ስጠይቅ ከጥቂት ዓመታት በፊት በመቀሌ ከተማ የሆነውን አስታውሳለሁ። ጊዜው ታህሳስ 2011 ዓ.ም ነበረ። በወቅቱ ተሳትፌበት የነበረውን የኢትዮ ኤርትራ የሰላም ሙዚቃ ስራ ለማስመረቅ ነበርም ከሌሎች ተሳታፊ አርቲስቶች ጋር በከተማዋ የተገኘሁት። በምድራችን የመጣው ሰላማዊ ለውጥ ደስታ ተካፋይ የነበረው ህዝብ የደስታው ተካፋይ መሆኑ ቀርቶ የራሱን ብቻ ወደ መፈለግ የተገለለበት ጊዜ ነበርና የኔም ሆነ አብሮኝ የነበሩት አርቲስቶች በዚያ መገኘት ያልተጠበቀ ነበረ። እንደውም የምርቃቱን ፕሮግራም ይመራ የነበረው ወጣት የፌስቡክን ስድብ ሳትፈሩ በዚህ ስለተገኛችሁ እናመሰግናለን በማለት በስፍራው የነበረው ህዝብም ስለመገኘታችን እንዲያመሰግን እድል ሰጥቶ ነበረ። ከተማዋ ከዚህ ቀደም የማውቀው የደስደሷ አብሯት አልነበረም። አገሪቱን እየመሩ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድም ቢሆኑም ከተማዋ በበርካታ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ምስል ተጊጣ ማየት ግርምትን ፈጥሮብኝ ነበረ። የትኛውም ህዝብ የራሱን ጀግና የመምረጥ መብት እንዳለው ባምንም በሌሎች የኢትዮጵያ ክፍሎች የነበረው ለውጡን የተከተለ የመነቃቃትና የደስታ ስሜት በዚያ አለመኖሩን ስመለከት ቅር አለኝ። ማከናወን የነበረብንን ጨርሰን ወደ አዲስ አበባ ከመመለሳችን በፊት ሻይ ቡና ለማለት በተቀመጥንበት አንድ ስፍራ በጡረታ የተገለሉ የቀድሞ የመንግስት ባለስልጣናት ተሰባስበው ሻይ እየጠጡ ተመለከትኩ። ባለስልጣናት እንደዚህ በሰላም ጡረታ ወጥተው በህዝቡ መካከል በነጻነት ሲመላለሱ ባይ ብዬ የጸለይኩትን አስታወስኩ። የቀድሞ ባለስልጣናቱ ከህዝብ መካከል ያየሁት ትግራይ ባላኮረፈችበት ወቅት ቢሆንና ቦታው መሀል አዲስ አበባ በደራ የሰዎች ምልልስ መካከል ቢሆን ኖሮ የበለጠ ትርጉምና ደስታ ይሰጠኝ ነበረ። ሆኖም ላየሁትም ትንሽ ነገር ውስጤን ደስ አለው። ወደ እነርሱ ተራምጄም ሰላምታን ተለዋወጥን፣ ተቃቀፍን። ሁኔታውን የሚታዘብ ሰው ቢኖር ይመሩት የነበረው ስርዓት ደጋፊ ወይም ከስርዓቱ ተጠቃሚ የነበርኩ ሰው ልመስለው እንደምችል አልጠራጠርም። ከመካከላቸው አንዱ አይኑ ውስጥ ያቀረረው እንባ የሚረሳኝ አይደለም። ከኔ እንደዚያ ያለን ሰላምታ እንዳልጠበቀ ተረዳው። ሁኔታው የኔንም እንባ መጣው። ሰው ማለት ምስኪን ፍጥረት ነው። ይህ ሰው አሁን በህይወት የለም። እንደ ጸሎታችንና ልመናችን ሳይሆን ከጠበቅነው በተቃራኒ በድጋሚ በተፈጠረው የእርስ በርስ ጦርነት ከተገደሉ የትግራይ ባለስልጣናት አንዱ ነበረ። ልንጨብጠው ብለን ያመለጠን ደርሰንበት ያልነካ ነው። ስቀን ሳንጨርስ መልሰን ስናለቅስ የተገኘንበት ሁኔታ እጅግ ያሳዝናል። በኢትዮጵያ ብልጭ ብሎ የጠፋው ብርሃን እጅግ ከሚቆጩኝ ነገሮች ውስጥ ነው። ይህንም በምጽፍበት ሰዓት አገራችን ከጦርነት አላለፈችም። የትግራዩን ጦርነት ጣጣና መረጋጋትን ተከትሎ ከትግራይ የሚወጣው የሰዎች ታሪክ አስከፊና አሰቃቂነት ይህኛውን ጦርነት ለጊዜው እንኳን መከልከል አልቻለም። የትርክት ልዩነትና በነገሩ ላይ ለብዙሃን የሚሆን ግልጽ ከአድሎና ከወገንተኝነት የጸዳ እውነተኛ መረጃን ለማግኘት ያለው አስቸጋሪነት
ወደ ኋላ ተመልሰን ምናልባትም በድነንበት ሊሆን የሚችል ጉዳይ ገብቶን ይቅርታ እንዳንጠያየቅ የገደበ ይመስለኛል። ሁኔታው ቢያዝልም አቤት የምንልበት ሌላ የለምና ዛሬም በእርሱ እርዳታ ወደ እርሱ እንጮሃለን። በሚያሳዝን ሁኔታ እንደ ወረርሽኝ በሕዝባችን መካከል ይዛመተ ካለው ብሔርተኝነትና የጥላቻ በሽታ ነፍሳችንን መጠበቅ፣ በሰላም ወዳድነት በፍቅርና በቅንነት ለመጽናት የምንችለውን ሁሉ እናደርጋለን። ከልጅነት እስከ ልጁነት ዘሪቱ ከበደም ግንቦት 2015 ዓ.ም። ይህ የህይወቴ እጅግ አስቸጋሪና ፈታኝ ወቅት ነው። ስትኖር ሁሉ አልጋ ባልጋ የሆነላት የህይወትን ውጣ ወረድ ለመጀመሪያ ጊዜ እየተዋወቀች ያለች ሴት ባልሆንም አሁን ያለሁበት ወቅት ግን ከስከዛሬው ሁሉ ከባዱን ፈተና እያየሁበት ያለው ነው። እያለፍኩበት ያለሁት ፈተና በውስጤ ካለው ጽንስ መፈጠር ጋር የተያያዘ ነው። አሁን ነፍሰ ጡር ነኝ። የ19 ሳምንታት ጽንስ በውስጥ ያለ። የአሁኑ እርግዝናዬ ከዚህ ቀደም ከነበሩ 3 እርግዝናዎች የተለየ ነው። አሁን ጸንሽ ያለሁት እንደ ከዚህ ቀደሙ ሳይሆን ከትዳር ውጭ ነው። 3 ወንድ ልጆችን ካገኘሁበትና ለአመታት ቀስ በቀስ በመላቀቅ ሂደት ውስጥ ከነበረው ትዳሬ ሙሉ ለሙሉ ከወጣው 2 ዓመታት ሊሆኑኝ ነው። በእንደዚህ አይነቱ ሁኔታ የጸነሰች የመጀመሪያዋ ሴት አይደለሁም። እንደውም በምኖርበት ዘመን ራሳቸውን የሚያስተዳድሩ ሴቶች የልጆቻቸውን አባቶች ባሎች ሳያደርጉ ወልደው የማሳደግን ልማድ በፈቃድና በነፃነት የሚለማመዱበት ዘመን ነው። ነገር ግን ይህ ከኔ እምነትና የህይወት መርህ በተለይም ከተወሰኑ ዓመታት ወዲህ አጥብቄ ከያዝኩት የኢየሱስ ተከታይነቴ ጋር የማይስማማ ነው። ያለሁበት ሁኔታ በእግዚአብሔር ጸጋ ወደ ተሻለ ብስለት ደረጃ እንደመጣሁበት ከማምነው ከመንፈሳዊ ጉዞዬ ጋር የማይሄድ ፈጽሞ የሚጣረስና ለኔም ሆነ በቅርብ ለሚያውቁኝ ሁሉ ለማመን የሚቸግር ነው። እንባ ብርቅ አይደለም። በሐዘንም ይሁን በርህራሄ ምክንያት በተለይም ከአምላኬ ጋር በግልም ሆነ በጋራ ህብረትን ሳደርግ በመነካት አነባለሁ። በጌታ ወገን ከሆኑኝ ጋር ስንሰባሰብ በመካከላችን የሚሆነውን የጌታ መንፈስ ጣፋጭ መገኘት ተከትሎ ስለሚፈሰው እንባዬ እንባሽ ራሱ ያንጻል ብለው የሚናገሩት መታወቂያዬ ነው። ይህን ሁሉ የምለው ወትሮንም አልቃሽ ነኝ ለማለት ነው። የዚህ ሰሞኑ እንባ ግን ከዚህ ቀደም ከማውቀው እጅግ የበዛና የተለየ ነው። ግነት አይደለም። የለቅሶ ብዛት ሰውን ቢገድል እኔ በዚህ ሰሞን ሞቼ በተገኘው ነበረ። ከሚያንገበግብ ቁጭት የሚመነጨው እንደ እሳት የሚያቃጥል እንባ በፊቴ ላይ ሲወርድ ቆዳዬ የሚቃጠል ይመስለኝ ነበረ። እንደዛ የሆነም ከሆነ ብዬ ደጋግሜ ወደ መስታወት ሄጃለሁ። አይኖቼ አንድ ነገር እንዳይሆኑም ጭምር ፍርሃት ይዞኛል። ማልቀስ ግን ማቆም አልቻልኩም። ለተከታታይ ቀናት ፋታ በሌለው የሥራ ወከባ የሰነበተ ወይም ከፍተኛ የአካል ብቃት እንቅስቃሴ ሲያደርግ የዋለ ሰው የሚሰማውን አይነት ድካም ቀኑ ሙሉ ይሰማኛል። ብዙ ማልቀስ በሚፈጥረው የመጫጫን ስሜት ከሚወስደኝ እንቅልፍ ጋር እየተፈራረቀ ለቅሶ ቀኖቼን ወርሷል። በጭንቀቴ ደክም ያለው ሌሊቱን ሁሉ አልጌን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። አይኔ ከቁጡ እንባ የተነሳ ታወከች። ኢየሱስ ብቻ ጉዳይ ከሆነበት የመለየት ሕይወቴ ጋር እንዴት እንደማስታርቀው ግራ እየገባኝ እውነት መሆኑን ሙሉ ለሙሉ ለመቀበል ብዙ ጊዜ ወሰደብኝ። ካለማመን የተነሳ የመጀመሪያ የሕክምና ምርመራ ያደረግኩት ዘግይቼ በ14ኛው ሳምንት ላይ ነበረ። ወደ ሐኪም ቤት ሲሄድ ያረገዝኩ እንዲመስለኝ ያደረገኝን ሌላ ቀለል ያለ ምክንያት እንዲያሰሙኝ ተመኝቼ ነበረ። አዎ እግዚአብሔርን ለመንኩት። በሆነ ታምር ከእንቅልፌ ስነቃ አዲስ ሁኔታ ላይ እንደነቃ ተማጸንኩትም። እንዴት እንደሚያወጣኝ ባላውቅም ከአቅሜ በላይ ከሆነው ሁኔታ
በሁሉም ቻይነቱ እንዲያወጣኝ አጥብቄ ጸለይኩ። ምልጃና ተማጽኖኝ ተከትሎ የተቀየረ ሁኔታ ግን አልነበረም። በባህሬ ግልጽና ቀጥተኛ ነኝ። ስህተትን በመሳሳት ጊዜም ተጠያቂነትን ከመሸሽ ይልቅ ለትህትናም ይሁን ለክብሬ መጋፈጥን የምመርጥ ሰው ነኝ። ከባሰ ጥፋት ለመጠበቅና ለሌሎች ሊኖረው ስለሚችለው አስተማሪነት በማሰብም የመናዘዝ ልማድ ነበረኝ። ይህኛውን ክስተት ግን ከክብደቱና ለማመን ከመቸገር የተነሳ እስከ 14ኛው የእርግዝና ሳምንት ድረስ ከአንድ ሰው በቀር ሌላ የሚያውቅ አልነበረም። ለእናቴ፣ ለልጆቼ፣ በቅርቤ ላሉ በእምነት ወንድሞቼና እህቶቼ ለሆኑት እንዲሁም ለቤተ ክርስቲያን እንዴት እንደምናገር ተጨነቅኩ። ሊያዝኑ የሚችሉ ልቦችን በማሰብ እጅግ ተከፋው። ትቼ የመጣሁበትን ዓለም አዘውትሬ በሌሊትና በቀን የእግዚአብሔርን ቃል የማጋራቸውን ገና ያላኑ ነፍሳትን ሊያሰናክል የሚችልበትን ሰፊ ዕድል በማሰብ አዘንኩ። በተለይም ከፍ ያለን የእግዚአብሔር መንግስትና የቤተ ክርስቲያንን ተሐድሶ ጉዳይ በመወያየትና በመጸለይ ራስንም ለዚያ በማዘጋጀት የማውቃቸውን ወንድሞች እንዴት ሊያሳዝንና ተስፋ ሊያስቆርጥ እንደሚችል ሳስብ አመመኝ። በማልፍበት ሁኔታ ውስጥ እያለው በአንድ ወቅት አንድ አንጋፋ ዘማሪ ወንድም ያወራኝ ነበር። ደጋግሞ ይታወሰኝ ነበረ። ጌታ በጸጋው እንዳቆመኝ አውቃለሁ። በወድቅም እርሱ መሐሪ አምላክ ነው። እስከ መጨረሻው ይምረኛል። ነገር ግን በሕይወቴ እጅግ የምፈራው ለሌሎች ማሰናከያ መሆንን ነው። እንደዚያ ከመሆን ሞቴን እመርጣለሁ። ይህን ንግግሩን እያስታወስኩ በእርግጥ በሕይወቴ በሆነው ነገር ሊሰናከሉ ስለሚችሉ ሰዎች እያሰብኩ እጅግ አዘንኩም። ጌታም በሆነ ተአምር ያንን ከመሆን እንዲከለክል ተማጸንኩትም። የሆነው ሆኖ ሳለ እንዴት በዚህ የኢየሱስ ብቻ ነኝ በምልበት ወቅት ለመጸነስ የሚያበቃን አንድነት ከጋብቻ ውጭ ለመፈጸም ደፈርኩ? ከማንና እንዴትስ ባለ አይነት ግንኙነት ውስጥ ሆነ? እመለስበታለሁ። የካቲት 1979 ዓ.ም ብልጭ ከሚሉ ቁርጥራጭ ምስሎች ባለፈ ትዝ የሚለኝ የልጅነት ትዝታዬ የሚጀምረው የ3 ዓመት ሕፃን እያለሁ ነው። አባቴ ቀደም ብሎ አግብቶ የነበረና ከኔ በብዙ ዓመታት ዕድሜ የሚበልጡ ልጆች የነበሩት ቢሆንም ለእናቴ ግን የመጀመሪያው ልጅ ነበርኩም። ትዝታዬ እኔን ተከትሎ ለእናትና ለአባቴ ሁለተኛ ልጅ የሆነውን ታናሽ ወንድሜ ኃይለ አብ ተወልዶ ጥቂት ቀናትን በሐኪም ቤት ከቆየ በኋላ ወደ ቤት የመጣበት ቀን ነበረ። የኔ ልደት ቀን የካቲት 12 ስለነበር የወንድሜ የካቲት 13 ቀን መወለድ ልደታችንን ወደፊት በአንድነት እንድናከብር ያመቻቸ ነበረ። ወላጆቻችን እንዳስፈላጊነቱ አንዴ በ12 ሌላ ጊዜ በ13 እያፈራረቁ በጋራ ያከብሩልን ነበረ። በዚያን ዕለት የ3 ዓመት ልጅ ከነበርኩበት እኔ በተጨማሪ ስሙንም ሆነ መልኩን የማላስታውሰው የግቢያችን ጥበቃና በቤት ስራ ያገለግሉን የነበሩት እማማ ፀሐይ ነበሩ። ባለገብስማ ጸጉርና ቀይ ዳማ መልኳ እማማ ፀሐይ በቢጫ ጆሮአማ ኩባያ ያቀረቡልኝን ወተት ሳሎን ምንጣፍ ላይ ተቀምጬ እየጠጣው ነበር። እናቴ በሆስፒታል ስለቆየችና ለጥቂት ቀናት ስላላየኋት ናፍቄያለሁ። መወለዱን የሰማሁትን ታናሽ ወንድሜንም ለማየት እጅግ ጉጉት ይዞኝ ነበረ። የመኪና ጥሩምባ ሲሰማና መምጣታቸውን ሳውቅ ጉጉቴ ጨምሮ ያቁነጠንጠኝ ጀመረም። በሳሎን ቤት ውስጥ መደዳ ወደ ተሰለፉት በር የሚያዩ መስኮቶች ወደ አንደኛው ተጠግቼ ወደ ግቢ ሲገቡና ከመኪና ሲወርዱ መከታተል ጀመርኩም። ብዙም ሳይቆይ እኔ የነበርኩበት ሳሎን መዝጊያ ተከፈተ። አባቴና ሕፃን ወንድሜን የታቀፈችው እናቴ ገቡ። እማማ ፀሐይ በብዙ ደስታና እልልታ ተቀበሏቸው። የናፈቀችኝ እናቴ ቤቢዬ ብላ በፈገግታ ስትመለከተኝ ለፈገግታዋ አጸፋ ፈገግታን ከመለስኩ በኋላ ተጠግቼ ሳምኳት። ድካም ይታይባት ስለነበረ አሳዘነችኝ። ደግፏት የነበረው አባቴም ወንድሜን እንዳየው ጋበዘኝ። ኃይለ አብ እንደተባለም ነገሩኝ። ላየው ስጓጓ የቆየሁትን ወንድሜን አየሁት። በግንባሩ ላይ የተደፋው የሚያበራ ጥቁር ጸጉሩና ቀላ ባለ የቆዳ ቀለም የታገዘው ቆንጆ መልኩ ልዩ ውበት ያለው ሕፃን አድርገውታል። እናቴ በወሊድ ወቅት መጠነኛ ችግር ገጥሟት ስለነበረ ነው ኃይለ አብ ስትል የእናቴ እናት የሆነችው አያቴ እማዬ አስቴር የሰየመችውም። ሁኔታው በእግዚአብሔር ኃይልና እርዳታ እንደታለፈ ለማመላከት ነበረ ያንን ስያሜውን የሰጠችው። በልጅነት ትውስታዬ ውስጥ ረዳት ተዋናይ ሆኖ ያለው ይህ ወንድሜ ኃይለ አብ ነው። ወደ ልጅነቴ ስመለከት በአካል ከተጫወተችው በላይ በምናቧ ትጫወት የነበረችው ልጅ እንደነበርኩ ይታወሰኛል።
ከቤት መውጣትም ሆነ በአካባቢያችን ካሉ ሌሎች እኩዮቻችን ጋር መጫወት ይፈቀድልን ስላልነበረ ስፋት በነበረውና በብዙ ዛፎች በተሞላው ትልቅ ግቢ ውስጥ እኔና ታናሺ ኃይላብ ለብቻችን እናሳልፍ ነበረ። የሁለታችንም ታናሽ የሆነችው ማህሌት በየሆነ ጊዜው እየመጣች አብራን ከመሰንበቷ ውጭ ታድግ የነበረው አያቶቼ ቤት ስለነበረ እኔና ወንድሜ ለብቻችን ነበርን። ማህሌት ከኛ ተለይታ ያደገችው ከህፃንነቷ ጀምሮ የሚጥል በሽታ ስለነበራትና አያቴና አብረዋት ይኖሩ የነበሩት የእናቴ ታናናሽ እህቶች ፈውስን እንደምታገኝ በማመን የተለያዩ የጸበል ቦታዎች ይወስዷት ስለነበር ነው። ማህሌት መልከ መልካም ጠይም ድንቡሽቡሽ ያለች ህፃን ነበረች። ወደ አያቴ ቤት በመሄድ ጊዜም ሆነ ልትጎበኘን በምትመጣ ጊዜ ሙልት ያሉ ጉንጮቿ ያለማቋረጥ መሳም ወደ ነበረ። ማህሌት ከኛ ጋር ትኖር በነበረችባቸው ዓመታት ያሰቃያት የነበረው የሚጥል በሽታ በሚነሳ ጊዜ እንዴት አስጨናቂ እንደነበረ አስታውሳለሁ። በየትኛው ዓመት እንደነበረ በውል ባላስታውስም ለመጀመሪያ ጊዜ ህመሙ በተከሰተ ሌሊት ያየሁት እኔ ነበርኩም። እርሱም በወቅቱ በአንድ ክፍል ውስጥ እንተኛ ስለነበር ነው። እየሆነባት የነበረው ነገር ባይገባኝም የሰውነቷ መንቀጥቀጥ፣ ከአፏ ይወጣ የነበረው አረፋና አይኖቿ ሆነው የነበረው እንግዳ ነገር እኔንም አስደንግጦኝ ነበረ። ከዚህም የተነሳ እየተንቀጠቀጥኩ ወላጆቻችንን ለመጥራት እንድሮጥ አድርጎኝ ነበረ። ከዚያ ሌሊት ጀምሮ የማህሌት ህይወት ከሚጥል በሽታ ፈተና ጋር ተሳሰረ። የትምህርት አቀባበሏ ላይ ተጽዕኖ በመፍጠሩና ጊዜ በሄደ ቁጥር ከእድሜ ኩዮቿ በብዙ ወደ ኋላ በመቅረቷ የፈጠረባት ስነልቦናዊ ጫና ከህመማው ጋር ተደርቦ የጎዳትን ጉዳት ሳስበው ልቤን ይሰብረዋል። ማህሌት ከልጅነቷ ጀምሮ የተሻለን እርዳታ አግኝታ ቢሆን ኖሮ ደስ ይለን ነበረ። ስላለፈችበት ሁሉ አዝናለሁ።